ውድ ቤተሰቦቼ ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንዴት ዋላችሁ? እንዴት አመሻችሁ? ክብሩ ለይስፋ ለመድኃኔዓለም ለዚህችና ለዚህ ሰዓት ላበቃን። ዛሬ እንደምታውቁት ያው ቢመሽም ዓመታዊ ክብረ በዓል ቅዱስ መልአኩ ቅዱስ ጊዮርጊስ ሰማዕታቱ ቅዱስ ጊዮርጊስ ነው እና እንኳን አደረሳችሁ ለዓመቱ መታሰቢያ ክብረ በዓላቸው። ረድኤት በረከቱ በያለንበት ይጠብቀን፣ ሀገራችን ኢትዮጵያን ይጠብቅልን፣ እኛንም በወጣንም በሰላም ለሀገራችን ያብቃን፣ እንደወጣን አያስቀራን፣ ጦርነቱን ያስወግድልን፣ ፍቅር ሰላም ይስጠን፣ አንድነት ይስጠን፣ በብሔር በዘር በሃይማኖት የሚከፋፍሉንን ያዝልን፣ ልብ ይስጠን። እኛ ሰርተን እንለወጥ፣ አንድ ስንሆን እኮ ነው የሚያምርብን። እውነት ሰው ላውን ልብስ አውልቆ ራቁቱን እንደማይሄዱላ እኛም እኮ ሃይማኖት ከሃይማኖት ብሔር ከብሔር ከምናጣላ ሁሉም በራሱ ሃይማኖት ፈጣሪን ቢለምኑ የት በደረስንና ልብ ይስጠን። ቅዱስ ጊዮርጊስ ባለተቀኑ እሱ ይጠብቀን። ውድ ፋሚሊዎቼ ጸበል ጻዲቅ አዘጋጅቻለሁ። ያው እንደ ሀገሬም ባይሆን እንዳለው ማለት ነው። ኑና ቡና ጠጡ፣ ጸበል ጻዲቅ ቅመሱልኝ እላችኋለሁ። በጣም የምወዳችሁ ማከብራችሁ ውድ የዩቲዩብ ቤተሰቦቼ ሰላማችሁ ብዘት ይበልልኝ። ቅዱስ ጊዮርጊስ ይጠብቀን። እውነት የምንሰማ ሁሉ ጥሩ አይደለም። በየሀገሩ ለእንጀራ ወጥተን ምንቀራ ከሆነ እንግዲህ ፈጣሪ እሱ ኃይል አለውና በኃይሉ የጎብኘን። ሰሞኑን ደቡብ አፍሪካ ላይ የሚደረገው ነገር ሙስሊምም ክርስቲያኖቹም በሃይማኖታቸው ጸልዩ፣ በሰላም ፈጣሪ መልሰን። እውነት እንጀራ ፈለጋ ወጥቶ እንደዚህ ሲሆን በጣም ያሳዝናልና በጣም አዝኛለሁ። እሱ መልአኩ ቅዱስ ጊዮርጊስ እንግዲህ በፈረሰኛው በረድኤቱ ድረስላቸው። እውነት ሰው ሀገር በጣም ከባድ ነውና ልጆቼ በዱዓቸው አስቡ። ሙስሊሞች ክርስቲያኖች ደግሞ በጸሎታቸው እንዳትረሱን እና ቅዱስ ጊዮርጊስ እንግዲህ ጻድቁን ሊቆርስ ነው። ይኸው እንደዚህ ጋግር ያለ በብረት ድስት ነው የተጋገረው። ይበቃኛል አለ እኔ ዋና ስሙን ማስታወሱ ነው። እና መልካም ምሽት። በጣም ነው የምወዳችሁ። ሰላማችሁ ይብዛልኝ።